ቁርአን እንደውም አጂብ በሆነ ቋንቋ ነው የሚገልጸው የባልና የሚስትን ግንኙነት ሁነ ሊባሱን ለኩም ወአንቱም ሊባሱን ለሁነ ይላል እናንተ ለነሱ ልብሶች ናችሁ እነሱ ለናንተ ልብሶች ናቸው አለ እንግዲህ ልብስ ለሰው ልጅ ምን ያህል አስፈላጊ እንደሆነ ማናችንም አይሰወረንም እንዲህ በልብስ ተሸፍኖ ነው እንጂ ያማረ የሚሄደው አንድ ሰው ርቃኑን ቢሄድ ለማየት ራሱ ይዘገነናል ራስህን እንኳን ርቃንህን ስታይ ታፍራለህ አይደል ሽፋን ናቸው ልብስ ናቸው ጋብቻ የሌለው ሰው ያጣው ልብስ አለ ማለት ነው በአንድ በኩል ራቁቱን ነው ያለው ማለት ድንቅ የሆነ አገላለጽ ነው የቁርአን አገላለጽ እና ይሄንን ልብስ ማጣትና ርቃን መሄድ ለብዙ ፈተና ያጋልጣል ነብዩ ሰለላሁ ዐለይሂ ወሰለም ራሳቸው እንኳን ታላቁ ነብይ አንድ ቀን ከቤታቸው ወጡ ይላል ሐዲሱ በቡኻሪ ነው ያለው ወጣ ሲሉ አጋጣሚ በጣም የምትማርክ አዩ ሴት የሰው አይን ሳያስብ አንድ ነገር ላይ ያርፍና ከዛ በኋላ ችግር ይፈጥርበታል አይደል ቶሎ ብሎ ተመለሱና ከባለቤታቸው ዘይነብ ጋር ሐጃቸውን አወጡ ይችን በሚስጥር አልተዋትም ማስተማሪያ አጋጣሚ ናትና እንደገና ወደ ሱሐቦቻቸው ሄደው ምን አሉ اذا راى احدكم امراه فاعجبته فلياتي الى امراته فان معها مثل الذي معها ተበብቆሽ የለም በእስላም ነብዩ ሰለላሁ ዐለይሂ ወሰለም ናቸው ይሄን ያሉት አንዳችሁ ውጭ ወጥቶ የምታስገርመው ልቡን የምታንጠለጥለው ካየ ወይም ካየች ማለት ነው ወደ ባለቤቱ ይመለስ ውጭ ያለችው ዘንድ ያለው እቤት ያለችው ዘንድ ካለው ጋር አንድ አይነት ነው فإن ذلك يذهب عنه ما يجد ይሄ ደግሞ ውስጥ ያለውን ያስወግዳል ይሄ እንግዲህ አማራጭ ያለው ሰው ነው ውጭ ችግር ሲያጋጥመው ቶሎ ብሎ ባለቤቱ ጋር በመሄድ ራሱን የሚያረጋጋ ከሆነ እቤት ሰው የሌለው ከሆነ እንዴት ይሆናል በል እንደ ተረበሸ ይውላል እንደ ተረበሸ ያድራል ሌላ እቅዶችንም ያቅዳል ምንም አይገድበው ጋብቻን ወደ ጋብቻ አለመቅረብ የሚያስከትለው ፈተና ይሄ ነው ሌላ መጥፎ ነገሮችን ወደ ማሰብ ያስሄደዋል